ሰላም ለእናንተ። ይሄ ቪዲዮ ለምትከታተሉ ሁሉ ጌታ ኢየሱስ አብስቶ ይባርካችሁ። የምንኖረው የዘመን መጨረሻ ነው። የዘመን መጨረሻ እንደሆነ ጌታ አይናችንና ልባችንን ይክፈትልን። ጌታ ሊመጣ በደጅ ነው። በእውነት ነገሮች በጣም እየከበዱ ጨለማው ሊደፍን ነው ዓለም። ምክንያቱም አንቲክራይስቱ በመጣ ሰዓት የእግዚአብሔር መንፈስ በምድር ላይ ስለሌለ ጥፋት ኪዮስ ነው የሚሆነው። አይ ምንም ችግር የለም ጊዜ የለንም ብላችሁ የምትሉ ክርስቲያኖች ዛሬውኑ ከእግዚአብሔር ጋር ልባችሁን በእውነት አቅኑና እግዚአብሔር ፊት ውደቁ። ሊሆን ያለው ነገር ማንም የሚቋቋመው የለም። ሚሊዮነሮችና የፖለቲካ ሊደሮች እንኳን ቢሊዮነሮች ዓለም ላይ ያሉ ልክ የራእይ 6:15 ላይ እንደተናገረው በመሬት ላይ ይሸሸጋሉ ነው የሚለው። ተራራዎች እንኳን አያስመልጣቸውም። ዛሬ ከ2000 ዓመት በፊት ኢሳያስ 2 ላይም ተጽፏል። የዛን ጊዜ የተነገረ ዛሬ በእኛ ዘመን ሀብታሞች፣ እነዚህ ፖለቲካ ሊደሮች፣ ታዋቂ ሰዎች አንደርግራውንድ ከሚመጣው ቁጣ ባንከር ቆፍረው ራሳቸውን ሴቭ ለማድረግ ዓለም ስትጠፋ ትውልድ ከኛ ይቀጥላል ብለው በማሰብ ይሄንን ከተጠበቡና ይሄንን ካደረጉ በሞኝነት እናንተ በብልጠት ብልጥነን ብለው ነው እነሱ የሚያስቡት። ግን ይጠፋሉ፣ አያስጥላቸውም ነው የሚለው መጽሐፍ ቅዱስ። ተራራውን ውደቅብን አስጥለን ሲሉ ከበጉ ቁጣ ማን ሊያመልጥ ይችላል ነው የሚለው። ይሄ የሚያስጨንቅ የሚያስፈራራ አይደለም፣ ደስ የሚል ነው። ለክርስቲያን የተዘጋጀለት ስፍራ አለ። ምክንያቱም መጽሐፍ ቅዱስ ሲናገር የትዕግስቴን ቃል ስለጠበቅ ከሚመጣው መከራ ከዓለም ላይ ከሚመጣው መከራ አድነሃለሁ የሚለው ቤተክርስቲያን ነች የምትድነው። የእስራኤል ሕዝብ እንኳን በመከራ ውስጥ በወርቅ ተፈትኖ ነው የሚድነው። ዓለም የተሰጣት ኢየሱስ ክርስቶስ ነው ለዓለም። በክርስቶስ ኢየሱስ ዛሬ መግባት ካልሆነልን ወደ መንግስቱ መግባት በመንግስቱ መክፈቻ ያለው ኢየሱስ ነው። ሌላ ምንም አምላክ የለንም። የፈለጋችሁትን አማልክትና መላእክት ጥሩ፣ ከክርስቶስ ውጪ ወደዚህ መንግስት መግባት አይቻልም። ወደዚህ መንግስት የገባ ብቻ ነው ወደዚህ ወደ ክርስቶስ ኢየሱስ፣ ያውም ደግሞ ሙሽሪት የተዘጋጀች ልክ ባሏን እንደምትጠብቅ እንደታጨች ሙሽራ ባሏን የናፈቀች የሆነች ሙሽራ መሆን አለባት ቤተክርስቲያን። በዚህ ዘመን ለራሷ የምታደገድግ ለራሷ ፍላጎቷን የምታሟላ ትዳሬ፣ ልጆቼ፣ አገር ትራብል አድርጌ ገንዘብ ሜክ አድርጌ እንደዚህ ሆኜ ይሄንን አሳይቼ ይሄንን ገዝቼ የምትል ቤተክርስቲያን ገና ግልሙትና ላይ ያለችው። እንደዚህ አይነት የምትሰብኩ ከሆነ ራሱ ግልሙትና ላይ ነች፣ ስፒሪቹዋል ግልሙትና ላይ ነች ያለችው ቤተክርስቲያን። ኢየሱስ ብላ ግን ያገኘውትን በልቼ ያገኘውትን ጠጥቼ ኢየሱስን እጠብቃለሁ በዚህ ዘመን ላይ የትም ቦታ እግዚአብሔርን መጠበቅ ኢየሱስን መጠበቅ ያረጋጋል። ባይ ዘ ወይ በጣም ነው የሚያረጋጋው። ኢየሱስን የጠበቀች ትሄዳለች። ከዛ በኋላ የእስራኤል ሕዝብ እስራኤል በእግዚአብሔር ብርታት በእግዚአብሔር ኃይል ራሱ ፕሮቴክት አድርጓት ሁለቱ ምስክሮች ይመጣሉ። 144,000 ከ12ቱም ነገድ 12,000 የወጡ እነሱ ወንጌልን ያገለግላሉ በዛ ምድር ላይ። because ቤተክርስቲያን የለችም። ሁለቱ ምስክሮች ይመጣሉ፣ ሙሴና ኤልያስ። ይሄ ምንም የሚያጋጭና የሚያከራክር የለውም። ሄኖክ ይላሉ አንዳንዶቹ። ሙሴና ኤልያስ ይመጣሉ። በአደባባይ ላይ ለ3 ዓመት ተኩል ወንጌልን ይሰብካሉ። ከዛ በኋላ ይገደላሉ። ከ3 ቀን ተኩል በኋላ ደግሞ ሬሳቸው ይነሳል። ዓለም ሁሉ ባንዴ ያያቸዋል ነው የሚለው መጽሐፍ ቅዱስ ሲናገር። ዓለም ሁሉ በዮሐንስ ዘመን ቴክኖሎጂ የለም፣ ትራንስፖርት እንኳን የለም። የዛሬ 2000 ዓመት ዓለም ሁሉ ባንዴ ያያቸዋል ነው የሚለው። ከአንደበታቸው ከአፋቸው የሚወጣ እሳት እነሱን አታክ ያረጋቸው ነበር። የዩኤን ወታደር በሉት፣ ሚሳኤል በሉት፣ ኒኩለር በሉት፣ እነሱን አታክ ሊያረግ የመጣ ሰራዊት ከአፋቸው እየወጣ የእግዚአብሔር ሱፐርናቹራል የሆነ ፓወር እዛ የእስራኤል ሕዝብ ዓለም ያያል። ከአፋቸው እየመጣ አታክ እየወጣ አታክ ያረጋቸው ነበር። የዓለም ሕዝብ ይሄንን እያዩ ብዙ ሰዎች ስለሚጨርሱ የዓለም ሕዝብ ይሄንን እያዩ በእነሱ ይናደዳሉ። በመሞታቸው ግን ይደሰታሉ፣ ስጦታን ይሰጣጣሉ ነው የሚለው መጽሐፍ ቅዱስ። ከ3 ቀን ተኩል በኋላ ግን ሬሳቸው በድናቸው በአደባባይ ኢየሱስ ክርስቶስ የተሰቀለበት ቦታ ላይ ነው ይሄ የሚሆነው። አብርሃም ይስሐቅን ሊሰዋበት የሄደበት ቦታ ላይ ነው ይሄ የሚሆነው፣ በአደባባይ ላይ የሚወድቁት። ከዛ በኋላ ዓለም ሁሉ እያያቸው የእግዚአብሔር እስትንፋስ በውስጣቸው ይገባና ወደ ላይ ሲሄዱ ዓለም ሁሉ ባንዴ ያያቸዋል። ባንዴ የሚያያቸው እጃችን ላይ ባለው ሶሻል ሚዲያ ነው ዛሬ። አይገርምም? በጣም ነው የሚገርመው በእውነት። ዮሐንስ ያየው የዛሬን ቀን ያየው ዓለም ሁሉ ባንዴ የሚያየው እንግዲህ ቲክቶክ፣ ኢንስታግራም፣ ስናፕቻት፣ ፌስቡክ ይሄ ሁሉ ነው። እግዚአብሔር ሳያውቅ የሚሆን ነገር የለም። ዓለም ሁሉ ባንዴ ያያቸዋል። ከዛ በኋላ ወዲያውኑ እርዝኩዌክ ይሆናል። 7000 ሰው ያልቃል ነው የሚለው ባንዴ። ፕሊስ ቤተክርስቲያን
ለዓለም የተሰጠው ኢየሱስ ብቻ ነው። በዚህ ኢየሱስ ካላመናችሁ የ7 ዓመቱ መከራ ፉሊ 100% እግዚአብሔር ፊቱን የሚያዞረው ወደ እስራኤል ነው። እዛ ላይ ደግሞ በጣም ብዙ ነገር የሚታይበት ብዙ ትዕይንት የሚታይበት የእግዚአብሔር ክንድ የእግዚአብሔር ኃይል ምክንያቱም ለአሕዛብ እግዚአብሔር መሆኔን አሳውቃለሁ ነው የሚለው። ዓለም ለዚህ ነው እስራኤልን የሚጠላት ትልልቅ ነገር ትልልቅ ኢቫንቶች ስላሉ ክርስቶስ ኢየሱስ ወደዛ ምድር ተመልሶ ስለሚመጣ በዘካርያስ 14:4 ላይ እግሮቹ በደብረ ዘይት ተራራ ላይ ይቆማሉ ነው የሚለው። ንጉስ ከተማ ይላታል። የዳዊት ከተማ የኔ ከተማ ኢየሩሳሌም በጣም ነው እግዚአብሔር የሚወዳት የመረጣት ፕሌስ ነው። ወደዛ አገር የገቡት ደግሞ እግዚአብሔር ሳያውቅ የገቡ ሰዎች የሉም። እግዚአብሔር እያወቀ የገቡ ሰዎች ናቸው። ከዓለም ዙሪያ ሁሉ ከአራቱም አቅጣጫ ህዝቤን ወደ ምድራቸው መልሳለሁ ይላል። አየን ወደ ምድራቸው ተመልሶ the past 77 years እንግዲህ ወደ ምድራቸው ተመልሶ እስራኤል ዛሬ 77 ዓመት ሆኗታል። ኢየሱስ ሊመጣ ነው። ሰማይና ምድር ያልፋል እንጂ ቃሌ ግን አታልፍም እንደተናገረው እግዚአብሔር እስራኤል አገር ሆና እስራኤል ተወልዳ አገር ሆና በልጽጋ ሕዝቅኤል 36 ላይ 37 ላይ እንደተደረገ ፕሮስፐር ሆና ሚሊቴሪ ኢኮኖሚ በቴክኖሎጂ በጣም በፓወር ምክንያቱም ገዢ እንጂ ተገዢ አትሆኑ ራስ እንጂ ጅራት አትሆንም ያላቸው እግዚአብሔር የተናገረው እንደ ቃሉ ስለሚሰራ ዛሬ እቺ ትንሿ እስራኤል ዓለምን አርበርብዳለች። ዓለም ቢጠላት አይደንቀንም ምክንያቱም ዓለም የእግዚአብሔር ጠላት ነች። ክርስቲያኖች ግን የምትጠሏት ምክንያታችሁ ምንድነው? እናንተ ሁማኒቴሪያን ናችሁ? ዩናይትድ ኔሽን ናችሁ? የሰው ልጅ መብት ተከራካሪ ናቸው? እግዚአብሔር አለ ነው እግዚአብሔር። እኛ አመፀኞች ነን። የሚመጣው በዓለም ላይ የሚመጣው ቁጣ ሁሉ ይገባናል። በምድር ላይ የሚሆነውን አመጻ እያያችሁ ነው። ሴት ወንድ ወንድ ሴት እያለ የራሱን እየቀየረ አመጽ እየበዛ ሰዎች ጥላቻ እርስ በርስ እየተገፋፉ በእንደዚህ አይነት እንዲቀጥል ዓለም ትፈልጋላችሁ? ክርስቲያንስ በእንደዚህ አይነት ነው የምትኖሩት? ወንድ ልጅ ሴት ነኝ እያለ ክፋት እየጨመረ የሰዎች ጭካኔ እየጨመረ ክርስቲያን ምንድነው ኮንፈርታችሁ? እዚህ ምድር ለመኖር ምንድነው የሚያስደስታችሁ? በእውነት ቃሉን ስታነቡት እኮ ማራናታ ነው የምትሉት፣ ኢየሱስ ቶሎና ነው የምትሉት። የቴክኖሎጂ ኒውሮሊንኩ ቺፑ በጭንቅላት የሚገባው በእጅ ውስጥ የሚገባው ኢየሱስ የተናገረው በራእይ ላይ ዮሐንስ ያየው ራእይ የራእይ 13 ዛሬ ሁሉ ነገር መንገድ ተጠርቆለት ሰዎች በእጃቸውና በግንባራቸው በጭንቅላታቸው ውስጥ ኒውሮሊንክ ቺፕ እያስገጠሙ ሊመጣ ያለው መከራ ማንም ያስመልጣችሁ የለም። people wake up። የኢትዮጵያ ሕዝብ ተነሱ ከእንቅልፋችሁ። የቀልድ ዘመን አይደለም ይሄ። ፕሮስፐር ሆነን አገር ለምታ ምናምን ይሄ ተረት መጽሐፍ ያነበባችሁት ነው። ይሄ የሰንደይ ስኩል ትምህርት ነው። ጣፋጭ ኬንዲ ነው። ይሄ የኬንዲ ትምህርት ነው። አንድ ልጅ ትምህርት ቤት አልሄድም ካለ እንዲማር የሚወደውን ይሰጣል ጣፋጭ። እናንተ ኢየሱስን ክርስቶስ እንድትከተሉ ዛሬ መኪና ትገዛለህ፣ ቤት ትገዛለህ፣ አገር ትራቭል ታደርጋለህ እየተባላችሁ የምትኖሩ ክርስቲያኖች ወደ ገደለው ወደ ትልቁ አጀንዳ ወደ እግዚአብሔር አጀንዳ ግቡ። ከራሳችሁ አጀንዳ ላይ ውረዱ። ራሳችሁ መሳጅ እያደረጋችሁ አትኖሩ። እኔ ይሆንልኛል፣ ይሳካልኛል፣ ተሳክቶልኛል ሆነ ነገሩ። እንደዚህ አይነት ስብከት የለም። እግዚአብሔር የፕሪንሲፕል አምላክ ነው። ጀስተስ ነው እግዚአብሔር። የፍቅሩን ጥግ በክርስቶስ ኢየሱስ አሳይቶናል። ጥፋት ደግሞ በምድር ሲያመጣ በኖህ ዘመን ይለዋል፣ ራሱ በሎጥ ዘመን ይለዋል፣ አሳይቶናል። የማይሆንበት ምክንያት የለም። ነቢያት የጻፉት ሐዋርያቶች የጻፉት ይሆናል በዚህ ምድር ላይ። ኢየሱስ ራሱ የተናገረው እናንተ ገልብጣችሁ ኢየሱስ አያጠፋም፣ ያጠፋል፣ ድብን አድርጎ ዓለምን ያጠፋታል። ከዚህ በኋላ በውሃ አላጠፋትም በእሳት ነው የሚለው 2 ጴጥሮስ 3 ላይ። መጽሐፍ ቅዱስን ገልብጣችሁ አታነቡ ወገኖቼ። ተነሱ። ሊመጣ ያለውን ነገር ማንም ሊቋቋመው አይችልም። ሞት እንኳን እምቢ ይላል የራእይ 9 ላይ። ሞት እንኳን እምቢ ይላል። የሰው ልጆች ራሳቸውን ምላሳቸውን ያንካሉ፣ እጃቸውን ይበላሉ ነው። ለምን ራሳቸውን ሪስክ ውስጥ ተከታላችሁ? መዳን ዛሬ ንስሐ ገብቶ መጠበቅ እያለ በጌታ በኢየሱስ መንቃት ይሆንላችሁ። ጌታ ኢየሱስ ሊመጣ ነው። ማራናታ ጌት ሬዲ